የሰው ልጅ ህይወት እንዲህ ናት። አንዳንድ ጊዜ የምንፈልገውን ለማግኘት እጅግ የምንወደውን ነገር አሳልፈን መስጠት ይኖርብናል። ሳራ ለፍቅሯ ስትል ራሷን አሳልፋ ሰጠች። የዮናስና የሚካኤልን የተሰበረ ህይወት ጠገነች። ዮናስ የ10 ዓመት የጸጸት ዕዳውን በልጁ እግር ስር ተንበርክኮ ከፈለ። ሚካኤል ደግሞ ካለፈው ቁስሉ ይልቅ ይቅርታ መረጠ። ይህ ታሪክ የሚያስተምረን ትልቅ እውነት አለ። ፍቅር መስዋዕትነት ነው። ህይወት ደግሞ በይቅርታ የምትቀጥል ጉዞ ናት። ሰላም የልብ ወግ ቤተሰቦች፣ ዛሬ የምናቀርብላችሁ ታሪክ ለ10 ዓመታት የተደበቀ ሚስጥር አንድ ቤተሰብ እንዴት እንደለወጠ የሚናገር ነው። አንዳንድ እውነቶች ለቀናት ይደበቃሉ፣ አንዳንድ ወራሾች ለወራት፣ አንዳንዶቹ ደግሞ ለዓመታት። ግን እውነት ለዘላለም ሊደበቅ አይችልም። ይህ ታሪክ የሚጀምረው ከ10 ዓመት በፊት ነው። ክፍል 1 የተደበቀው ሚስጥር። በአዲስ አበባ ዳርቻ የሚገኝ አንድ ትንሽ ቤት ውስጥ ሳራ እና ባሏ ዮናስ ይኖሩ ነበር። ትዳራቸው 10 ዓመት ሆኖታል። 2 ልጆች ነበሯቸው። ሰዎች ሲያያቸው ደስተኛ ቤተሰብ ይመስሏቸው ነበር። ነገር ግን ዮናስ በልቡ የደበቀው ሚስጥር ታላቅ ነበረ። ሚስጥሩ በየቀኑ እያሳደደው ነበር። አንዳንድ ሌሊት ከእንቅልፉ ይነቃ ነበር። በላብ ተጠምቆ አልጋው ላይ ይቀመጥም ነበረ። እስከ መቼ ብሎ ራሱን ይጠይቅም ነበር። ሳራ ግን ምንም አታውቅም ነበር በዛ ውስጥ። ዮናስ ለ10 ዓመታት የደበቀው ነገር አንድ ቀን ተገልጦ ሁሉንም ሊያስደነግጥ እንደሚችል አላወቀችም ነበር። አንድ ቀን ጠዋት ዮናስ ወደ ስራ ሄደ። ስልኩን ግን ቤት ውስጥ ረስቶት ተወው። ሳራ ስልኩ ላይ እየጠራ መሆኑን ሰማች። ስልኩን አነሳችው። ከማታውቀው ቁጥር ጥሪ ነበር። ጥሪው ተቋረጠ። ከጥቂት ሰከንዶች በኋላ አንድ መልእክት ገባ። አባቴ፣ ከእንግዲህ መደበቅ አልቻልኩም፣ እባክህ አናግረኝ። ሳራ በጣም ደነገጠች። አባቴ? ዮናስ እሷ 2 ልጆች ብቻ ነበራቸው። ይህ ማን ነው? እና ለምን አባቴ እያለ ይጠራዋል? ልቧ በፍጥነት መምታት ጀመረ። ያልተጠበቀው መልእክት። ሳራ ስልኩን በእጇ ይዛ ቆመች። ልቧ በኃይል ይመታ ነበር። አባቴ የሚለው ቃል ከአእምሮ አልወጣም። እንደገና መልእክቱን አነበበችው። አባቴ፣ ከእንግዲህ መደበቅ አልቻልኩም፣ እባክህ አናግረኝ። አይኖቿ ተስፋፉ። ተንሰፈሰፈይ። ዮናስ ከእሷ የደበቀው ሌላ ልጅ አለው ወይስ ሌላ ነገር? በዚያ ጊዜ እውነቱን ለማወቅ ቆረጠች። ስልኩን ከፈተችው። የይለፍ ቃሉን ታውቀው ነበር። በመልእክቶቹ ውስጥ መፈለግ ጀመረች። በመጨረሻም አንድ ስም አገኘች፣ ሚካኤል። ከዚያ በታች በመቶዎቹ የሚቆጠሩ መልእክቶችን ነበሩ። ሳራ እጆቿ መንቀጥቀጥ ጀመሩ። የመጀመሪያው መልእክት ከፈተች። አባቴ፣ ዛሬ ትምህርቴ ጥሩ ነበር። ሁለተኛው፣ አባቴ፣ የልደት ቀኔ ነው። ሶስተኛው፣ አባቴ፣ አንተን ማየት ናፈቀኝ። እንባ በሳራ ዓይን ውስጥ ተሞላ። እውነቱን እየተገለጠ ነበር። ዮናስ ለ10 ዓመታት የደበቀው ልጅ ነበረው። ግን ለምን ደበቀው? ምን ተፈጥሮ ነበር? በዚያ ጊዜ ስልኳ ጠራ። ዮናስ ነበር። ሳራ፣ ስልኬ ቤት ቀርቷል። ሳራ ዝም አለች። ሳራ፣ ምን ሆነሽ? በመጨረሻም በዝቅተኛ ድምፅ ተናገረች። ሚካኤል ማን ነው? በስልኩ ማዶ ጸጥታ ሆነ። ለጥቂት ሰከንዶች ማንም አልተናገረም። ከዚያ ሳራ ወደ ቤት ስመጣ ሁሉን ነገር ነግርሻለሁ፣ አሁን ነገረኝ። አልችልም። 10 ዓመት ሙሉ ከእኔ ደብቀሃል። ዮናስ በረጅሙ ተነፈሰ። እውነት ነው፣ ግን የምታስቢው አይደለም። ሳራ በንዴት ስልኩን ዘጋችው። አሁን አንድ ነገር ብቻ ማወቅ ትፈልግ ነበር። ዮናስ
ማ ነበር እና ለ10 ዓመት ለምን ዋሸ? ከ10 ዓመት በፊት የተቀበረው እውነት። ዮናስ ወደ ቤት ሲመለስ ፊቱ ተለውጦ ነበር። ሳራ ሶፋው ላይ ተቀምጣ ተጠብቀው ነበር። አይኖቿ በእንባ ተሞልተው ነበረ። ዮናስ ቀስ ብሎ ተቀመጠ። ለጥቂት ደቂቃዎች ማንም አልተናገረም። በመጨረሻ ዮናስ ዝቅ ባለ ድምፅ ተናገረ። ከአንቺ በፊት አንዲት ሴት እወድ ነበር። ሳራ ዝም ብላ አደመጠችው። ስሟ ሄለን ነበር። ከዚያስ? አለች ሳራ። ዮናስ አንገቱን ደፋ። እርሷ ነፍሰ ጡር ነበረች። ሳራ በድንጋጤ ተመለከተችው። ልጁን ልወልድ ነው ብላኝ ነበር እና ከዚያ በኋላ በድንገት ጠፋች። ጠፋች? አዎ፣ ስልኳ ጠፋ። ቤቷን ለቀቀች። ማንም የት እንደሄደች አላወቀም። ዮናስ አይኑን አቀረቀረ። ለብዙ ወራት ፈለኳት፣ አላገኘኋትም። በመጨረሻ ልጁ እንደሞተ አስቤ ተውኩት፣ እንባ ከአይኑ እየወረደ። ከዚያም አንቺን አገኘሁሽ። ሕይወቴን ከአንቺ ጋር ጀመርኩ። ሳራ ቀስ ብላ ጠየቀችው። ሚካኤልስ? ዮናስ በረጅሙ ተነፈሰ። ከ1 ዓመታት በፊት አንድ ወጣት ልጅ መልእክት ላከልኝ፣ አባቴ ነህ ብሎ። ሳራ ልቧ ተመታ። ሄለን ከሞተች በኋላ የጻፈችው ደብዳቤ ተገኝቶ ነበር። በደብዳቤው ውስጥ ስሜን፣ አድራሻዬን ተጽፎ ነበር። ሚካኤል እኔን ፈልጎ አገኘኝ። ሳራ እንደምታለቅስ ሆነች። እና ከእኔ ለምን ደበቅኸው? ዮናስ ወዲያው አልመለሰም። ከጥቂት ጊዜ በኋላ ፈራሁ። ምን? አንቺን ማጣት ፈራሁ። ልጆቼን ማጣት ፈራሁ። ይህንን ስትሰሚ ትተኛለሽ ብዬ ፈራሁ። ሳራ ዝም አለች። ከ10 ዓመት በላይ ከዚህ ሰው ጋር ኖራለች። ነገር ግን ዛሬ እንደገና እያወቀችው ነበር። ዮናስ ከኪሱ አንድ ፎቶ አወጣ። ፎቶውን ለሳራ ሰጣት። በፎቶው ውስጥ አንድ ወጣት ልጅ ነበረች፣ ጨዋ፣ ዮናስን ፊት የሚመስል፣ በጣም የሚመስል። ፎቶውን ከተመለከተችው በኋላ ሳራ አይኖቿን አቀረቀረች። ለምን እንደዚህ ብቻውን ተውህ? ዮናስ ማልቀስ ጀመረ። በየሌሊቱ ያሳድደኛል። እርሱ ያጣው 10 ዓመት ማንንም መመለስ አልችልም። የመጀመሪያ እርምጃውን አላየሁም። ትምህርት ቤት ሲገባ አላየሁም። ሲታመም ከጎኑ አልነበርኩም። አባቴ ብሎ ሲጠራኝ እንኳን አልሰማሁም። ቤቱ በጸጥታ ተሞላ። ሳራ የመጀመሪያ ቁጣዋ ቀነሰ። በፊቷ ያለው ውሸታም ሰው ብቻ አልነበረም፣ የተሰበረ ልብ ያለው አባትም ነበር። የ10 ዓመታት ትውልድ የተገናኘበት ቀን። ሳራ ሌሊቱን ሙሉ አልተኛችም። እጇ ውስጥ ያለው ፎቶ ደጋግማ ትመለከት ነበር። ይህ ልጅ የዮናስ ልጅ ነው? በአእምሯ ብዙ ጥያቄዎች ተሞልተው ነበር። ጠዋት ሲሆን ዮናስ ወደ ቤቱ ተመለሰ። ፊቱ ደክሞ ነበር። ሳራ ቀጥታ ተናገረች። ማየት እፈልጋለሁ። ዮናስ ደነገጠ። ማንን? ሚካኤልን። ቤቱ በጸጥታ ተሞላ። ዮናስ ረጅሙ ተነፈሰ። እሺ። ከ2 ቀን በኋላ በትንሽ ፓርክ ተገናኙ። አየር ዝም ነበር። ቅጠሎች ቀስ ብለው ይወድቁ ነበር። ሳራ ከሩቅ ልጁን አየችው። ሚካኤል በፎቶ ላይ እንደነበረው አይነት ነበር፣ ግን በህይወት አየችው። ልቧ በፍጥነት መምታት ጀመረ። ዮናስ በአጠገቡ ቆመ። እሱ ነው አለ በቀስታ። ሚካኤል ቀስ ብሎ ቀረበ። አባቴ ብሎ ተናገረ። ድምፁ ተንቀጠቀጠ። ዮናስ ቆመ። ምንም አልተናገረም። ከ10 ዓመት በኋላ የሰማው ቃል ነበር፣ አባቴ። እንባው ወዲያው ወረደ። ሚካኤል ግን ቀጠለ። ለምን 10 ዓመት ተውከኝ? ቤቱ ዝም አለ። እንደ ተቋረጠ ጊዜ
ሳራ በሩቅ ቆማ እያየች ነበር። ዮናስ መልስ ለመስጠት ቃል ፈልጎ አላገኘም። እኔ ሞተህ ነው ብዬ አስቤ ነበር ብሎ በዝቅተኛ ድምፅ ተናገረ። ሚካኤል ግን እንባ እየተያዘ ተናገረ። አንድ ልጅ አባቱን ሲፈልግ ሞቷል ብሎ መኖር አይችልም። ሳራ ልቧ ተሰበረባት። በዚያ ቅጽበት እውነቱ ግልጽ ሆነ። ይህ ታሪክ የክህደት አይደለም፣ የጠፋ ፍቅርና የተሰበረ ቤተሰብ ታሪክ ነው። ዮናስ ወደ ልጁ ቀረበ። እጁን በቀስታ አነሳ። ነገር ግን ሚካኤል ተመለሰ። አሁን አባት ብለህ መባል ቀላል ነው። እኔ ግን 10 ዓመት አልኖርኩትም። ዝናብ መጣ። ቀስ ብሎ ሶስቱም በፓርክ ውስጥ ቆመው ነበር። አንዱ ያጣውን ልጅ፣ አንዱን ያጣውን አባት፣ አንዱ ያጣውን ሰላም እና ያቀለ ሁሉም የመጀመሪያ የፍርድ ቀን ሳይሆን የመጀመሪያ የልብ ስብራት ቀን ነበረ። የልብ ስብራትና የመጨረሻ ውሳኔ። ውድ የልቦክ ቻናል ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰቡ ነው። ቀጣዩን ክፍል ይዤላችሁ እስከምመጣ ቸር ቆዩኝ።